ስሟ ማኑኤላ ይባላል። የምትኖረው ደግሞ ጀርመን ውስጥ ነው። የምታመልከው ደግሞ ሴጣንን ነው። ሴጣን ስላችሁ አሁን እንደዚህ በሌላ መንገድ ቀጥታ ለሴጣን ነው የምታመልከው። ይኸው እዚህ ጋር መስቀሉን የተዘቀዘቀ ያው የመጀመሪያ የሴጣን አምላኪዎች ዋና ምልክታቸው በዚህ የተዘቀዘቀ መስቀል ነው። ይህም እሷም እዚህ ጋር እንደምታዩት ጸጉሯ ላይ የተዘቀዘቀ መስቀል አለ። ትክክለኛ ፎቶዋ ነው። በሚገርም ሁኔታ ደግሞ የምትተኛው መቃብር ቦታ እየሄደች ነው። አብሯት ደግሞ ማንም የለም። ምክንያቱም ያው ሴጣኑ ለራሳችሁ ሲያደርጋችሁ ከማንም ሰው ያርቃችኋል። ለብቻው ነው በራሱ መንገድ የሚመራችሁ። የሆነ ቀን ግን 2000 ዓመተ ምህረት ላይ እንደ ፈረንጆች አቆጣጠር የሮክስታር ግሩፕ አለ። እዛ ግሩፕ ደግሞ የራሳቸው የሚያሳትሙት ጋዜጣ አለ። ሮክስታር ለማታውቁ በጣም እብደት የሆነ ዘፈን ነው። እኔ ዘፈን ለማበቃ አብዛኛው ጊዜ ኮንሰርት ሲያቀርቡ አይታችሁ ሊሆን ይችላል። እርስ በርስ ያደባድባቸዋል ሰውን። በጣም ሴጣናዊ ነገሮችን ነው የሚደረግበት። በቃ ባጭሩ ወርሺፕ ነው የሚመስለው፣ በቃ አምልኮ ነው የሚመስለው። እና ያ ግሩፕ የራሱ ጋዜጣ አለው። ይህንን ጋዜጣ ደግሞ ማኑኤላ እያነበበች ነው። በመሀልም ታዲያ እዚህ ጋዜጣ ላይ የሚል ነገር ታነባለች። ቫምፓየር ሁሉን ነገር ይጠላል፣ ለዚህ ዓለም አልተፈጠረም፣ የሚመቸው ጨለማ ብቻ ነው ይላል። እሷም ደግሞ እንዴ እኔ ቫምፓየር ነኝ ማለት ነው? ለዚህ ነው ብቸኝነት በቃ ደስ የሚለኝ፣ ለዚህ ነው ጨለማ መጥፎ ነገሮች ሚስቡኝ አለች። ለማረጋገጥም ብላ ይህንን ጽሑፍ የጻፈውን ሰውዬ ማፈላለግ ጀመረች። ወዲያውም አገኘችው። ስሙም ዳንኤል ይባላል። እድሜው 25 ነው። እሱም ደግሞ በተመሳሳይ ሁኔታ የሚያመልከው ሴጣንን ነው። ጭራሽ ሁሉ ከሷ ሁሉ ከፍ ብሎ ሰዎች ለአደጋ ጊዜ ተብሎ ደማቸውን ይሰጣሉ ለሆስፒታል። እሱን በህገወጥ መንገድ እየገዙ ሊዘገንናችሁ ይችላል፣ ግን እሱን ይጠጣሉ። ታዲያም ዳንኤልና ማኑኤላ ተገናኙ። ሁለቱም አንድ አይነት ሰዎች ማለት ነው። ትንሽ ግን ያው እንዳልኳችሁ ዳንኤል የሰው እንትን መጠጣት ጀምሯል። በአጭሩ ግን ተመሳሳይ መስመር ላይ ያሉት። ከትንሽ ቆይታ በኋላ እኔ እናንተ ፐርፌክት ቆንጆ ፍቅረኛሞች ይወጣናል፣ አብረን እስከ መጨረሻው መሆን አለብን አሉ። ከዛም ይሄን ነገራቸውን ገፉበት። አንድ ላይ ሴጣንን ያመልካሉ፣ አንድ ላይ እንደተለመደው መቃብር ቦታ እየሄዱ ይተኛሉ። ብቻ ከዚህ በላይ ብዙ መጥፎ ነገሮችን አድርገዋል። ያው ዲቴል መግባት አልፈልግም፣ በቃ ይዘገናል። ብቻ በአጭሩ አሁን አንድ ላይ መኖር ጀመሩ። እሷም ራሷን እኔ ትክክለኛ ቫምፓየር ነኝ ብላ ነው የምታስበው። ቫምፓየር ደግሞ እንደምታውቋቸው ፊልም ላይ እንዳያችሁት እንደሰማችሁት ፀሐይ ሲነካቸው ይሞታሉ። እሷስ እኔ ፀሐይ ከነካኝ እሞታለሁ ብላ በማሰብ ከቤት አትወጣም። የምትወጣው ማታ ማታ። ቤቷም ጭልምልም ተደርጎ በመጋረጃ ተሸፋፍኗል። አብረውም ደግሞ መኖር ጀምረዋል። እሱ ውጪ ስራ ይሰራል፣ ያው እሷ ከቤት አትወጣም። ህይወታቸው ግን ይህ ብቻ አይደለም የሚደንቀው። የሚኖሩት የሚተኙበት አልጋ ሳይሆን ሬሳ ሳጥን ውስጥ ነው የሚተኙት። ትንሽ ሰፋ ያለ ሬሳ ሳጥን፣ ሁለቱንም እንደምንም አድርጎ የሚያቻችል ሬሳ ሳጥን ውስጥ ነው እሷ የምተኛው፣ እሱም አንድ ላይ የሚተኙት ቤታቸው ውስጥ ማለት ነው። ሌላው ደግሞ የሚደንቀው ነገር ጥርሷን አስሞርደዋለች። በዚህ ጋር በዚህ ጋር ያሉትም ማለት ነው። ልክ እንደ ቫምፓየሮች ማለት ነው። እዚህ ጋር እንደምታዩት አሁን ይሄ ምናባዊ ቫምፓየር ነው። ጥርሱ እንደምታዩት የወጣ ነው። እሷም እንደዚህ አድርጋ ጥርሷን